ስትጀምሩ ላይክ ማድረግ እንዳይረሳ። ለቻናላችንም አዳዲስ ሰዎች ካላችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ኦክቶበር 3 ከመድረሱ በፊት ማሟላት ከሚገባችሁ ዋነኛው ነገር የኤክስቼንጅ ፕላትፎርም መምረጥ አለባችሁ። ይህንንም ለማከናወን ወደ ቡቱ እንገባለን። እዚህ ጋር እንደምትመለከቱት ሁለት አይነት አማራጭ ያመጣላችኋል፣ ኤክስቼንጅ እንዲሁም ነን ካስቶሪያል ዋሌት የሚል። ሁለተኛ ላይ ያለው ነን ካስቶሪያል ዋሌት የሚለው አቬለብል የሚሆነው ከሊስቲንግ በኋላ ነው። ስለዚህ ቬሪፋይ አድርጋችሁ ያስቀመጣችሁት የኤክስቼንጅ ፕላትፎርም ካለ የመጀመሪያውን ኤክስቼንጅ የሚለውን ትመርጡና ከነዚህ የኤክስቼንጅ ፕላትፎርሞች ውስጥ አንዱን መርጣችሁ ታገናኛላችሁ። ነገር ግን በቅድሚያ ቬሪፋይ አድርጋችሁ መጨረስ አለባችሁ ከነዚህ ውስጥ አንዱን። በመቀጠል አንዱን መርጣችሁ ወደ ውስጥ ከገባችሁ በኋላ ዩአይዲ እና የካስ ዲፖዚት አድሬስ እንድታስገቡ ይጠይቃችኋል። ለምሳሌ እኔ በቢትጌት ላሳያችሁ። ከዚህ እንወጣና ቢትጌት ላይ እንገባለን። በመቀጠል ከላይ ያለውን ክሊክ ታደርጉና እዚህ ጋር ዩአይዲያችሁን ማግኘት ትችላላችሁ። ሁለተኛው ደግሞ የካስ ዲፖዚት አድሬስ ነው። እሱንም ለማግኘት ከስር አሴት የሚለውን ክሊክ እናደርግና ከላይ አድ ፈንድ የሚለውን ክሊክ ስታደርጉ በዚህ መንገድ ያመጣላችኋል። እዚህ ጋርም ዲፖዚት ክሪፕቶ የሚለውን ትመርጡና የሰርች ቦታው ላይ ካስ ብለን ሰርች እናደርጋለን። ከዛም በዚህ መልክ ያመጣልናል። እዚህ ጋር እንደምትመለከቱት ኔትወርኩ ቶን ነው። ከስር ደግሞ ዲፖዚት አድሬሱ እናገኛለን። ይህንን ዲፖዚት አድሬስ ወስዳችሁ በመጠቀም ከዋሌታችሁ ጋር ኮኔክት ማድረግ ትችላላችሁ። እዚህ ጋር ከዋሌታችሁ ጋር ኮኔክት ስታደርጉ በዚህ መንገድ ኤሊጂብል ናችሁ ብሎ ያሳውቃችኋል። ነገር ግን እናንተ ኤሊጂብል አይደላችሁም ብሎ ካሳወቃችሁ ከነዚህ የኤርዶፕ ክራይቴሪያዎች ውስጥ ያላሟላችሁት ነገር አለ ማለት ነው። የግዴታ ሶስቱን ማከናወን የለባችሁም፣ አንዱን ካከናወናችሁ በቂ ነው። ስለዚህ ዋሌታችሁን ኮኔክት ለማድረግ ስትሞክሩ ኤሊጂብል አይደላችሁም ካላችሁ ከነዚህ የኤርዶፕ ክራይቴሪያዎች ውስጥ አንዱን ማሟላት አለባችሁ። ከካስ ጋር የሚወጡ አዳዲስ መረጃዎችን ለማግኘት የቴሌግራም ቻናሌን ጆይን ማድረግ ትችላላችሁ። ሊንክ ዲስክሪፕሽን ላይ እንዲሁም ኮሜንት ላይ ያስቀምጥላችኋለሁ። በቀጣይ ጊዜ በአሪፍ መረጃ እንገናኛለን። እስከዛው ድረስ ቻው።